ዛሬ ይዤላችሁ የመጣሁት አዝናኝና ምርጥ ቪዲዮዎች ናቸው። አጠር መጠን ያሉ እናንተን ፈታ ዘና ያደርጋሉ ብዬ ማስባቸው ቪዲዮዎችን ይዤላችሁ መጥቻለሁ። ጋይስ ላይክ፣ ፎሎ እንዲሁም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብታላሽን ነኝ። ይመቻችሁ። ወደ መጀመሪያው ቪዲዮ እንሄዳለን። ዛሬ ይሄው ውሃው ራሱ አልደረቀም። ሻወር ወስጄ ፓንት ለብስ ስር የሆነ ነገር ትዝ አለኝ። የኢትዮጵያውያን ስፔሻሊ ወንዶች የኢትዮጵያውያን ወንዶች የፓንት አለባበስ ሂደት ምን ይመስላል? አንድ ፓንት ለስንት ቀን ነው የምታደርጉት? ለ10 ቀን፣ ለ15 ቀን፣ ለ20 ቀን እንደዚህ ሴቶች እንደዚህ ሲያወሩ ሰማለሁ። እኔ ያጋጥማል አይደለም ያጋጥማል። ነገር ግን አንድን ፓንት ደግመን እንዳንለብስ እኔ ዘዴ አለኝ። ስገዛ ከስተሜር ነው። ለምሳሌ ይሄ መንዴይ ብቻ ማድረገው ነው። መንዴይ ቲዩስዴይ ሚላለኝ ዌንስዴይ። ስለዚህ ይሄንን ሮብ ላይ አንስቼ ልክ ላደረገው መንዴይ ኦ ማይ ጋድ ብዬ ወደዛ ነው የምጥለው። ስለዚህ ሁላችንም ፓንታችን ላይ ስፔሻሊ አሰርተን መንዴይ፣ ቲዩስዴይ፣ ዌንስዴይ ብለን ጽፈን እንግዲህ ቪዲዮ እንዳያችሁ ነው ጋይስ። መንዴይ ቲዩስዴይ ያደረጋችሁ እንግዲህ በፕሮግራም ፓንት ልበሱ። ለኢትዮጵያ ወጣቶች ነው የምልክት ስላለፈው ቪዲዮ ተመችቶኛል። ወደ ሁለተኛው ቪዲዮ እንሄዳለን። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። ብሬ ህይወታችንን በትምህርት እንዳንጨርስ ስላረከን እናመሰግናለን። ዩኒቨርሲቲውን የእህል መጋዘን አድርገው። ቻው ቻው። አማሪክ ለብርሃኑ ይድረስ። ተማሪዎች ምንም በቃ የተማሪዎች ኢትዮጵያ ውስጥ ምንም ጥሩ የተሻለ ነገር እያገኘ አይደለም። መልዕክቱ ደርሷል። ይሄ የነሱ ብቻ ሳይሆን የአብዛኛው ኢትዮጵያን ተማሪዎች ድምጽ ነው። ለማንኛውም ቪዲዮ ተመችቶኛል። ወደ ሶስተኛው ቪዲዮ እንሄዳለን። ከዚህ በፊት ለማታውቁኝ ሀብታላሽ ነኝ። ይመቻችሁ። Я закрыт. Я закрыт. እንግዲህ መገናኛ ስቴዲየም እንግዲህ በጣም ብዙ ሌሎች ያሉበት ቦታ ነው። አዲስ አበባ ውስጥ እንግዲህ በጣም ኪስ አውላቂዎች በጣም በዝተዋል። ጥሩ መፍትሄ ነው ብዬ አስባለሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ወደ አራተኛው ቪዲዮ እንሄዳለን። ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰቡን ጋይስ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ፎሎ አድርጉ ጋይስ። አግዙኛ እናንተ ፈታ ለማለት ተፍተፍ ያልኳ መስኮት ከፍተን ነው ታንደ በዚህ ለክፈት አልሞቃችሁ ሞቆን አልቤት ከፍተው ደስ አሪፍ ነው ግን እንዴ ምን ችግር አለ? ችግር አለ? አረ በዚህ ጋር ይታያል ማለት ነው። እዚህ ጋር ይታያል። ያን ከፈት ባላ ይሞቃል ባላ መስኮት የቱ ጋር ነው? ከፈታለ ከፈት ባላ እዛ ጋር ይበላ ፕሬስ ጋይስ ቪዲዮን እንዳያችሁት ነው እንግዲህ እንግዲህ የአውሮፕላኑ መስኮት ክፈትልኝ እያለ እንግዲህ ተጨቃጨቀ ነበረ። ቪዲዮ አዝናንቶኛል። ወደ አምስተኛው ቪዲዮ እንሄዳለን። ይመቻችሁ። ሸንጎታ መናለ በባሉ አከሌ ገደሉት ነከሌ አገዱት መደራ ካፈሉት አገር ይሽምል ባለ በምን ዋለ አትማል ዘበረ ከሸት ማልበላ አንደኛ ተመችቶኛል። አሪፍ አገላለጽ ነው። በደንብ አያቶችን በደንብ ገልጾታል ብዬ አስባለሁ። ጋይስ በጣም ቪዲዮ እየተመቻችሁ ነው እርግጠኛ ነኝ።
እንደዚህ አዝናኝ ቪዲዮዎች ማየት የምትፈልግ ከሆነ ሳብስክራይብ እያደረጋችሁ እንዲሁም ሼር እንዲሁም ላይክ እያደረጋችሁ ቤተሰብ ሁኑ። ሀብታ ሪአክሽን ነኝ። ይመቻችሁ። አዶናይ እንግዲህ በወቸ ጉድ ፖድካስት እንግዲህ እንግዲህ ነው ቀርቦ ነበረ ሰሞኑን እና እንግዲህ በጣም ፈታ ካደረጉኝና ዘና ካደረጉኝ ይችላችሁ መጥቻለሁ። ጋይስ ይመቻችሁ። አነጋጋሪው አዶናይ ሶሪ አነጋጋሪው አዶናይ እስቲ እንስማው ምን እንዳለ። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? no same age ሰርግ ትላል። እንዴት እንዳወኩት አላውቅም። ሰርግ ነገርኩ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ። ኢትዮጵያ እንትና like እንትና ሪከርድ ሰብሬዋለሁ። so I don't know እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን። ባይዘው ወሬው አይደለም ገባ? እንዴት እንደዚህ አይነት ነገሮች የምታረገው? እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም። አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ። ላይክ ስለ ህይወት በደንብ አጥንቻለሁ። አራተኛ ክፍል ነው እንግዲህ ቨርጂኒቲ ያጣው አዶናይ ማለት ነው። አነጋጋሪው አዶናይ እንግዲህ በአዲስ ነገር እንግዲህ መጥቷል። በአራት ዓመት ነው እንግዲህ ቨርጂኒቲ ያጣው። ምንም ማለት አልፈልግም። ላይክ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰብ ሁኑ። ሀብታ ሪአክሽን ነኝ። ቪዲዮ እያሳናችሁ እንደሆነ እርግጠኛ ነኝ። ይመቻችሁ። አሩ ነው ሴቶቻችን እባካችሁ በቂጥ ማሰባስ አቆማችሁ ማለት ነው። በራስ ማሰብ በጭንቅላት ማሰብ ጀምሮ ባናታችሁ ቂጥ ለእንትን ብቻ ነው ለእንትን ኤኒዌይስ እናንተን ያስተምራል ያዝናናል እንዲሁም ፈታ ያደርጋል ብዬ ያስኳችሁ ቪዲዮዎች ይላችሁ መጥቻለሁ። ላይክ ሰብስክራይብ እንዲሁም ሼር ያደርጋችሁ ቤተሰብ ሁኑ። ሀብታ ሪአክሽን ነኝ። ተመልሼ እስከመጣ ድረስ ሰላማችሁ ይብዛ። ይመቻችሁ።